السلام عليكم دقيري شكرا دك تقراون كما لكم يودكم تبوك خون تسفاك دقيري بار تقول عبشاشا عميق رسمت عادات عميق مجرد شاب بزعبا بنا إيرتراز كله إساس أفوركي حنسا أنت قد يفكا بخندين لما لك تعرق فتينو مسعابي وفحفحينو هجي إيرترا يلا نبذ بالنجارات أتيزوم لا محراز بهالجروب أمحارو زي فلتوهم دكيري إيرترا سيك سابنات النتاز تقنقلوا ومالتي أي تقبلنا نزولوه كيف تقبلوا يتقبلوا عالم تقبلوا نوع خمان كدفي بلوم من تاي بعلوس لزبلوم أما هنقو أتيلو دكيري إذا دبار على كم يجينا نتكملون عاي شجرك ما تخلهم زعينتاتنا أي حنقول فايل يتقبلوا مقنعاتهم أوش تزلوا وركنتاي هجي إتي مجمرة problems جمروا ناتنا بناي محارات عبيلو زنبرنا جان هوي politics زغت أنا دما بنايتي wherever تي أو زيمبابوي زلوا زهادم منقصو هاي لمارم زبهار اتماين تيج مرتو زفترات شجر زفترات ناي محارات مكتين هجي السو بخندي صعري أمحارو أدانا ديلو مسانا بسلام كنورو زدليلو حدا رس حد ما لو مسؤمو إذا نقدر زب أمنتاي تفعل لهم كميري أمو أمحارو نعاي بتعمل أقداس سلزقون يمزيكم الله سلزي ناو كناتينا بقربا زيد ما فتحي تتحيسو كم زلو إثيوبيا فلوتي سيوم تشوب رابعي جزي تسديد الورقة تنبيلو أي متصيري بوليس سينا بلالو فيديو داوت دا تزاربه رايدو تخصيصو سيوم تشوبه تخصيصو عجبتهم توم زفردو سبا تقيمو بقود ما حدا بروغرامات غيرو مالو مناو كناتينا دكيري لخيترا ትላንት ብዙ አስብሏል በተለያዩ ሚዲያዎች ላይ የተለያየ ሐሳብ ሰጥቶበታል አብን ከሞተበት ተነስቶ አነካኪውነ መግለጫ አውጥቷል ምን እንዳሰቡ ምን እንደፈለጉ ግልጽ አይደለም አብን ራሱ አለ ወይ የሚለው ነገር አጠያቂ ነው አብንን ወክለው ፓርላማና በመንግስት መዋቅር ውስጥ የተቀመጡ ሰዎች ቢኖሩ ግን ድርጅቱ እንደ ድርጅት አለ ወይ የሚለው ምናልባት ያው ህልውና ማለት ማህተብ ይዞ መዞር ከሆነ በቦርሳ ተይዞ የሚዞር ማህተብ ወይም ደግሞ የሳምሶናይት ህልውና ሊኖረው ይችላል መሬት ላይ ወርዶ ግን መዋቅር ያለው ድጋፍ ያለው ራሱን የቻለ አደረጃጀቱ ተጠብቆ ቀድሞ የነበረውን ነገር እንኳን ባው ነው በተወሰነም የነበረውን ነገር የህዝብ ድጋፉን ምኑን ይዞ የቀጠለ ድርጅት ነው ወይ እንደ ድርጅት ሊነሳ የሚችል ነው ወይ የሚለው ሌላ ጥያቄው ነው ግን ያው በአገሪቷ ምርጫ ቦርድ የተመዘገበ ስለሆነ ህልውናው ሙሉ በሙሉ እስካልተሰረዘ ድረስ መኖሩን በዚህ መልኩ ነው ልናነሳ የምንችለው አደገሪ አብዛ ሐደ ነገር ክርታኩም ዘለው ዘሳላ ብደለናቸው በሐፂሩ እትታሽሙ አብን ዝባል ትናይ አምሃራ እቶም ናይ አምሃራ አብን ተማለት ብሔራዊ ንቅናቄ ናይ አምሃራ ዝባልሲ በሐፂሩ ነምሃሩ ከይውክሎም ዲ አይውክሎም ይጠላል تمحرا يواقال أخونا دي أفانو خوينو زيوم قلني أقرقلو لو تمريصوم بسلد بقلب استقاب رأيو تولدهم كمان محرو وخانو كفلت زي كأنا كيريس سلازي نا أبي بروغرام يلوم يمزقاو موزلو دا كيريس نتوزي ከዚህ ያለፈ ከወረቀቱ ቅና ያለፈ መሬት ላይ ህዝብ ትግል እንዴት ነው የሚታየው በተለይ ይሄ መግለጫ ደግሞ የአማራን ህዝብ ትግል አቅጣጫው ህዝብ ራስን የህልውናውን ጥያቄ ወደ ሌላ አቅጣጫ የማዞርና ፊቱን እንዲያዞር ከኤርትራም ጋር የማገናኘት ሂደት አዝማሚያ ያለው ፋሲል የአማራ ህዝብ ትግልን አብዝባር ኤርትራሲ በሰምሃሩ ከይት ተሐጋገዝ አዚፍ ፈሪሕ ስለዘሎ ሰብአይ ራይዶ ተገብራሎ ባር አብዚ አላዳ ተገብራሎ ከባሲ ደል አሞንጎና ቅናትክ ፈተል إذا أزيو كردانا قبا سؤال محارو كبيرين خلينا من يوم توم سبعة تزاري بابزلو توم كانوا تام محارو خم يجرب يمكتوا لو زنا جرزي أمونغو إرترا خينا حجز نفانو وإذا ما تحبابيرنا كين السرح
رايدو بايزو ما محاروسي እንደገና ከእምጽጹና يوم ሀገርና ኮስቱዋዮም አሰብደኩ ሰቲው ኢልና ክነንጸጥር ሞ ካውም ክርህ ክፈላለይና ዝገበሮ ነገር ይዝግና አይካል بدم استمسرت حونت ስለዝሆነ አይካል እቲ ዘይተረዳው ማሕራይ ክርዳው ጥራሕ ይዘሎ እሱ ድማ ደቃ ሀገሩ ክነግርዎ ከለው ስለዚ አይሰርሕን ፕሮግራም አይሰርሕ እና የኤርትራ ጉዳይ አብን በገለጸው መልኩ የሚገለጽ ነው ወይስ ደግሞ ድጋሚ ሌላ ሪዲፋይን ማድረግ የሚፈልግ ጉዳይ አለ በዚህ ዙሪያ? አመሰግናለሁ ፒተር። እኔ ቀደም እንዳልከው ባንድ ወቅት አብንን ሲሪየስሊ ማለት በቁም ነገር ደረጃ በቁም ነገር የሚወስደው ፓርቲ ነበረ። ብዙ ተስፋ ያደረጉበት ፓርቲ ነበር። ብዙ ብሪሊያንት ጎበዝ ልጆች የነበሩበት ፓርቲ ነው። ይወስጭ አይደለም። ምክንያቱም ምንም ህዝባዊ ድጋፍ የሌለው በአሁኑ ሰዓት የአብይ አህመድ ፓርቲ ነው ማለት ይቻላል። ስለዚህ በላይ የአሰብ ጉዳይ በከፍተኛ ደረጃ መነጋገሪያ ስለሆነ ማህበራዊ ሚዲያውን ስለተቆጣጠረው እንደው በዛ ላይ ተንተርሼ ነው መናገር የምፈልገው እንጂ አብን ያወጣው መግለጫ ከራሳቸው ከመሪዎቹ ውጭ የሚያነበው ሰው ያለም አይመስለኝም። ኢቭን የመሪዎቹ ማንበባቸው ተጠራጥራለሁ። ይሄንን የጻፈው መግለጫውን የጻፈው ሰው ብቻ አንብቦትም ሊሆን ይችላል ብዬ ነው የማስበውና ከዛ ውጭ ግን እና አብይ አህመድ በሉ ያሏቸውን ከማለት ውጭ ሌላ በራሳቸው አምነውበት አስበው የሚጽፉት ነገር ነው ብዬ አላምንም። ሞደገሬ አዚዮም ሐሪኦም ከም ዘሎ አምሐሩ ነግጽ እዚ ንሪኦ ነገር ከመይ ተበልኩምኒ ንምንታይ አምሐሪኦም ዘሎ ተበልኩም ንዖም አይወክሎም ስትሪክትሊ በአብይ ተመሪጾም ነምሐሪ ውክሉ ተባሂሉ ዝተገብረ ነገር ስለዚህ አምሐራይ ህይወቱ ዝጣፋ ዘሎ ህዝቢ ንከምዚ ክብል ከማን አይጥመሉ ክገብር ከማን አኽልን ኢሎም ከራኸሩሎ ስለዚህ አምሐሩ ባዕሎም አይወክለናን ይብሉ ከም ዘለው ጥራሕ ክነግረኩም ደለለ ከትናንትናው ድርጊት ጋር ይቃረናል ነው። ግን የመሪዎቹ ማንበባቸው ተጠራጥራለሁ። ይሄንን የጻፈው መግለጫውን የጻፈው ሰው ብቻ አንብቦትም ሊሆን ይችላል ብዬ ነው የማስበውና ጽሒፉ ዝሃቦም እዩ ቶም ባዕሎም አብን ዝበሃሉ ቶም ካልኦት ምስኦም ዝሰርሑ ሰባት ከማን ዘነበቡ አይመስለናን ይብሉ ዘሎ ነገር እዚ ንዓና ብጣዕሚ ኢምፖርታንት ከመይ ገይሮም ይርእይዎ ዓሰብ ምስ ተባህለት እንታይ ኢሎም ዋላ ሓንቲ ዓሰብ ዝበለት ተፀሊሉ ሕጂ ድማ ሃገር ክበሃል ከሎ አምሓሩ ከመይ ገይሮም ጥምቶ ደቂ ምሳና ሰላም ገይሮም ክነብሩ ከም ዝደልዩ ፍሉጥ እዩ እዚ ግን ጋራንቲ አኾነን አና ኩሉ ሰዕ ተጠንቂቅና ንጥምቶ ከዛ ውጭ ግን እና አብይ አህመድ በሉ ያሏቸውን ከማለት ውጭ ሌላ በራሳቸው አምነውበት አስበው የሚጽፉት ነገር ነው ብዬ አላምንም። ከትናንትናው ድርጊት ጋር ይቃረናል ነው። ፕሬዝዳንት ኢሳያስ አፈወርቂ አማራ ክልልን ሲበጎበኙበት ጊዜ የነበረውን ሁኔታ የምናስታውስ ሰዎች አሁን ደግሞ እና አብን ወጥተው እንደዚህ ነው እንደዚህ ቢሉ ያው ከማን መልእክቱ እንደሚሰጥ ማን እንደሚያዝ ስለምናቅ ብዙ ቁም ነገር መስጠት አይገባም። ዞሮ ዞሮ ኢሳያስ አፈወርቂ ጎንደር መጪ ዘርአዩ ስምዒት ፍቅሪ ለኢትዮጵያውያን ገለ ስኒ ሱታት ሪኻሲ ኣብ ከምዚ ዓይነት ከኣቱ ሰብ ብጣዕሚ ዘሕዝን ኢሎም ዝገልጽዎ ዘሎ ደቂ ኤርትራ ጉዳይ ከቅርብ ጊዜ ወዲህ የአሰብ ጉዳይ መነጋገሪያ ስለሆነ ትንሽ ለማለት ያክል ነው። እኔ እና አብይ አሁን የአሰብን ጉዳይ እንዳጀንዳ አድርገው ለምን ነው የሚያቀርቡት? በተደጋጋሚ ወደ ጦርነት አይገቡ፣ ነገር ግን ይፎክራሉ። ጦርነት ውስጥ ልንገባ ነው፣ አሰበኛ ነው ምናምን እያሉ በተደጋጋሚ እየተናገሩና ሬሊ ምንድነው ፍላጎታቸው የሚለውን በደንብ ማሳወቅ ያስፈልጋል። በተለይ ከአማራ ህዝብ አንጻር በደንብ መፈተሽ ይገባል። ደቂ በጣም ኢንትረስቲንግ በአንጻር ለህዝብ ማህራ እንታይ ዝትርጉም እዚ ስለምታይ ተገይሩ ኢሎም እሳቶም ትንትንወሎ ዓብ ጉዳይ ስለዝኾነ ንዖውን ንስማዕ ንምንታይ ኮም ገይሩ አንደኛውና ዋናው የዚህ የአሰብ ጉዳይ የኤርትራ ጉዳይ እንዲነሳ የተደረገው የአማራን ህዝብ ድጋፍ ለማግኘት ነው። አብይ አህመድ በአማራ ህዝብ ዘንድ ያለው ድጋፍ ኔጌቲቭ ውስጥ ገብቷል ብሎ መናገር ይቻላል። ከጥቂት የብልጽግና ደጋፊዎች ውጭ ህዝቡ አንቅሮ የተፋው አይንህን ላፈር ያለው መሪ ነው። ስለዚህ የአማራ ህዝብ ደግሞ በሉዓላዊነት ጉዳይ፣ በወደብ ጉዳይ፣ በድንበር ጉዳይ ሟች ነው፣ በሀገሩ ጉዳይ ሟች ነው። ስለዚህ ኢትዮጵያ ድንበር ወደብ ልታገኝ ነው ከተባለ
ብሎ መነሳቱ አይቀርም ሰው ወደብ ለማስገኘት የሚታገለውን መሪ መደገፉ አይቀርም የሚል ፖለቲካል ካልኩሌሽን ተደርጎ ቀመር ተሰርቶ ይሄ ጉዳይ እንዲራገብ የተደረገ ነው ይመስል ሰው ዋናው አንደኛው መልእክት የአማራን ህዝብ ድጋፍ ለማግኘት ታስቦ የተደረገ ነው بتعمل تبو أناليسيس سبا مع النزل دقيقة مخناتو تمحاراي زباهار تمهور أكالي وعسب زي ترى لكرس تلابا راح يجي تحمشي شو حقوق تريقوا لهم متساوات تقارن أورمان كويلو سلاسي نوعو نتي إثيوبياوية زبل السوي إثيوبياوية زبل تمحاراي برت تقراوي إثيوبياوي خونه كم تريقوا لهم تأورمان تبانديرا زقنا جدوي سلاسي نوعو كم يجير السحبو يلو ما محاولوا تداهيلو نخمصمو حرايلو اتدقاف ناي محرا دقاف لمركابي نفانو طنطينو ناوقو نخمص ايو اذا قل سريع ايدي يسرح سيريس نايزيتات ككاتاتي لكم تعالكم يتخطاتو لدكير حرايلو حدا بقر مخنيات ابيز قبرو خمي اذا سريح لنا بفتشو توقعو اي سرحن اذا يوم تمام محارب دمو يا مرحز ካልተ ዋጋ ወይም ከኛ ጎን ካላሰለፍ ነው ድል አናገኝም ብለውም ስለሚያስቡ ተወሰነ ደረጃ ማምነው ልክ ትናንትና ሌሎች ኃይሎች ገፋፍተው የህይወት መስዋዕትን እንዲያስከፍሉ ሁሉ በተመሳሳይ መልኩ የአሰብን ጉዳይ ከፍተኛ ደረጃ በማራገብ የአማራን ህዝብ ድጋፍ ልናገኝ እንችላለን ነው አንደኛው ካልኩሌሽን ሁለተኛው የሚመስለኝ صاركم دقيقه بزينا محارو دقافت كسعر كم تاخذ زولو سخلو سلازي اقود ما تصغيط كم زولو منعو نخفاخس يلز قبرو مخانو كردانا لي تخال اي مغه كان اي كنت አሁን በተለያዩ ያገርቱ አካባቢዎች ወጣቶችን እየመለመሉ ነው በፊትም መልምለዋል ስለዚህ ወጣቶች ለምንድን ነው የሚመለመሉት ምንድነው እስከዛሬ ተመለመሉት የት ሄዱ ይሄ ሁሉ የሚሰለጥነው ወታደር የት እየገባ ነው የሚል ጥያቄ በማህበረሰቡ ዘንድ ይነሳል ሶ አይ ምናሰለጥነውማ ለሌላ ለውጭ ሀገር ነው ለሌላ ኃይል ነው ለአሰብ ነው ለኤርትራ ነው ለቀይ ባህር ነው የሚል በግልጽ ባይናገሩ After working for the Social Security Office for the past 10 years I'm a ማህበረሰቡም ይሄ ሁሉ ወታደር የሚመረመረው ለካ አሰብ መልሶ ለማምጣት ነው የቀይ ባህርን ለኛ ለማድረግ ነው ብሎ እንዲያስብ ለማድረግ የሚጠቀሙበት የማወናበጃ ዘዴ አድርጌ ነው ማየው ባረቀሬ አብዝሩ ተሰማሚዕነ ተኻል አይ በመኽኔታ ድማ ዘአከው ቆልዑ ከይደው ቢሃልቁሉ አብዙ ሆነ ቦታ ቦትሎ ሎማ አንተ ጥራህ ሰማዕኩ አፍቱ ኦጋዴን ውሽቲ ናይ ሳውት ሱዳን ሰራዊት አዲስ ባንዴሩ ተኺሉሎ አመሬት ኢትዮጵያ ወላ ሓደ በግስ ኢትዮጵያ ዝወሎ ነገር ኣብ ኩሉ ይታምሽ ዘሎ በሓደ ክነምፀና ግን ስለምታይ ዳይ ሞሰብ ዝከብ ዘሎ يموتوا يطفوا እዚኦም ግን ተሳዒርና ምዚኦም ክንባስ ከለና ኢና ንሞት ዘለና አኽንድ ዝብሉ ኖ ንእክቦ ዘለና ሃገር ክነምልስ ደሊና ኤርትራ ዶ ባህር ዶ ከነዳበሉ መእከቢው ንገሩሉ ህዝቢ ኢትዮጵያ ስለምታይ ዝሁሉ ወታደር ዝምልመል ዘሎ አበይ አትሎ ኢሉ ከይሓትት ራይዶኒ እምበር ንዓሰብ እምበር ነዚኦም ሲእኹል ኣለና ንምባል ይብላሉ በጣም ደስ አታሐሳስብ ዋናው ኢንቴንሽኑ በአሰብ ስም በቀይ ባህር ስም ወይም በኤርትራ ስም ወታደሩ እየተመለመለ አማራ ክልል ውስጥ ከፋኖ ጋር እንዲዋጋ ኦሮሚያ ክልል ውስጥ ከሸኔ ጋር እንዲዋጋ ሰራዊት የሚፈለገው ለዚህ ነው ወጣቱ ብና ኤርትራ ሹም አኻኺቦ ምስሊ ምስፋኖ ምሸኔን ከባእሶ ስለዚህ ደልዩ because ኤርትራ ካተምጾም ትእክቦም ለሓርቲ ትጥቆም ቆላ ሂሉ ዝሪኦም ሰብ نبي كم تطفوا زملت سيل نابو ناي تقادل تدو ناي تباه نقر اللي تطفق أمورا يزبر سلازي بخمس جيرهم ما إرتران دابلو مسيزيون كباسفهم هراينا نزيز كبر زلوت نقر بهالفد ما نايتي نا إرترا تتبالتهم حراك لعالي زبها الامنت نيرو ام حراي تتلعيلهم بقار ناب إرتراينا الكان مسحواتو تباسو لن يدوم تنقراجوهم تطافوا نزل ما نقيحولو የሚፈልገው ለዚህ ነው እንጂ ለአሰብ አይደለም ግን ካማራ ፋኖን አሰብ አሆነ ንብለኩም አለ ለከለ
ጆይን አያደርግልህ። የኦሮሞ ወጣት አሁን በቅርብ እንዳየነው እሺ ብሎ ጆይን አያደርግልህ፣ አይቀላቀልም። ስለዚህ ሌላ ምክንያት እንፈልግ ነው። ምክንያቱም ተኦሮሞውን ክባእስ አይደልን የምሰምሐሩ ኤኒሞ። ስለዚህ ካሊእ ምክንያት እንታይ ለና ፋንታችን ተመሳሳይ ነው ብሎ እንዳያስብ ነው። አይ ለአማራ ክልልና ለኦሮሚያ የሚሆን ሰራዊት አለን እኛ ምናሰለጥነው ለሌላ ኃይል ነው እያሉ የሚናገሩት። ለፋኖ ነው ቢሉ እንዴ እስከዛሬ ወታደርስ ሊባሉ ነው። የፋኖ ጀግነት የፋኖ ብቃት ወይም የፋኖ ኃያልነት በእነሱ በራሳቸው ሊነገር ነው። ኦኬ ሸኔ ማጥፋት አልቻሉም። የሸኔ ኃይል በእነሱ በራሳቸው ሰዎች ሊነገር ነው። ስለዚህ ሌላ ሽፋን ያስፈልጋቸዋል። የኤርትራ ጉዳይ መራገብ አለበት። ግን ዋናው ኦብጀክቲቭ ክእለት አብይዎም ንሸኔ ከትፉ ዋላ ንፋኖ። ስለዚህ ክእለት አብይኩም እባሃሉ ኣለዉ። ምክንያቱም እንተ ደኣ ዝእክቡ ኮይኖም ወታደራት ሞር እንታይ ደኣ እዮም ሳዕሩ ኮይኦም ዘለዉ እንታ ኮይኖም ተሳዒሮም እኮ ዝበሃል ነገር ከይመፅእ ንእክቦ ዘለና ንዕኦም ኣኮነን ኢልካ ከምቲ ዝተዛረብኮ ዝደግመልኩም ዘለኹ ደቀረ ንኺድ ጥራሕ ንኺድ። ስለዚ ንኤርትራ ክወግኡ ኢሎም ኣኾኑ ንዓና ከጥፉ ደልዮም እዮም ንንሕድሕድና ዝብል ቲዮሪ ማለት እንታይ ደቀረ ንሓደ ምሁር ይኹን ናይ ሓደ ፈላጥ ይኹን ናይ ሓደ ዘስተውዕል ሰብ ዘስተውዓሎ ነገር እዩ ይመስለኒ እዩ ዝብል ዘሎ እዩ ዝበሃል ነገር የለን። ኣብዚ ኣነ እውን ከምኡውን መሲሉካ ዶ ትብልኩምኒ መሲሉንን ፈረቓን ይሄ ሁሉ ወጣት የሚመለመለው ለፋኖ ነው። ይሄ ሁሉ ወጣት የሚመለመለው ለሸኔ ነው። ተመሳሳይ መልኩ የኦሮሞን ህዝብ የአማራን ህዝብ ለመግደል ነው። ስለዚህ ሁለተኛው ምክንያታቸው በቅርብ ጊዜ ውስጥ በጣም እንዲያራግቡት እና አብንም ተሰጥቷቸው ተልቆ እንዲናገሩበት ወይም እንዲናገሩ ያደረጋቸው ምክንያት ይሄ ነው ብዬ አስባለሁ። እምበር ደቀረ እሱ ዝመርመሮም ኣምሓሩ ሓደ እሱ ዝመርመር ኮራፕት ዝገበሮም ሰባት እዮም ኣኪቡ በኣር ነዞም ኣብን ዝበሃሉ ንህዝቦም ዘይውክሉ ኣምሓራ ብሄራዊ ንቅናቄ ዝብሉ መፂኡ በልተዛረቡ ንስኹም ኢሉ ዘዛረቦም ንዕኦም ደቂ ዓዲ ኣምሓሩ ይብልዎ ኣለዉ ኢልካ ንክትበሃል እሞ ኣሕዋትና ይብልዎ ኣለዉ ኢሎም ክትሱ መሓሩ እዩ ነይሩ። ኣብዚ ግን በይኖም ተሪፎም ወጣቱን ሲመለምሉ ሽፋን ለአማራና ለኦሮሚያ ጦርነት ከማለት የኤርትራ ብንለው ኦኬ ሌላውን ማህበረሰብ ማደናገር እንችላለን በሚል የተነገረ አድርጌ ነው ማለት። ሶስተኛውና ዋናው ምክንያት ደግሞ በአገር ውስጥ ያለውን ቀውስ መፍታት ስለማይችሉ እና ቀውሱ እየተባባሰ ስለመጣ በተለይ የኢኮኖሚ ቀውስ በከፍተኛ ደረጃ እየተባባሰ ስለመጣ ማህበረሰቡ ከዚህ ከኢኮኖሚ ቀውስ ከችግር ትኩረቱን ከዚህ ቀውሱ አውጥቶ ወይ ውጫዊ ችግሮች ላይ እንዲያደርግ ለማድረግ ነው። በአገር ውስጥ ስላለው የኢኮኖሚ ክራይሲስ የሚያወራ ከሆነ ይሄ ነገር እየጎለበተ ሄዶ በኋላ ነገ ያልታሰበ ነገር ይዞ ይመጣል። ስለዚህ ህዝቡ ትኩረቱን ከሀገር ውስጥ ችግር ወደ ውጭ እንዲያደርግ፣ ወደ አሰብ እንዲያደርግ፣ ወደ ቀይ ባህር ምናምን እንዲያደርግ ወይም ጠላቱ ሌላ ኃይል እንደሆነ እንዲያስብ ለማድረግ ኤክስተርናላይዝ የሚሉት በእንግሊዝኛ ውጫዊ ለማድረግ የውስጥን ችግር ወደ ውጭ ለማላከክ የሚደረግ ጥረት አድርጌ ነው ማለት። እዚ ድማ ብጣዕሚ ኤክሰለንት አናሊሲስ ኤክስተርናላይዚንግ ሓደ ነገር ሽግር ፈጢርካ በዓል ከምዚ ወያነ ትብሎ ዘላ ልክዕ ከምኡ ነገር ዝሃብናዮም ናፅነት እሲ ኣባላሽዮሞ ኢሉ ሓደ ጀነራል ኣብቲ ተኣሽሙ ብራከሸው መፅኡ ሓገዶ ወሬ በራታት ማን እዮም ፍፁም ክንቀሳቀሱ ይኽእሉ እዮም የሕዝኑን እዮም በዓል ናትናኤል ደቀይ ብጣዕሚ የሕዝኑን በዚኦም ክምርሑ ዓዶም ክመርሑ ምኽኣሉ በዓል ናትናኤል ፍፁም ክንወፅእ ምስ ኣምሓራ ዝገብርዎ ዘለዉ ጭቅጭቅ ሕጂ እቲ ምዕራብ ዝብልዎ ተረዲኩም ለደገረ እሞ ድማ እቲ ኣልጀርስ ድማ ብግልፂ ዘይዛረብ ልክዕ ከምኡ ኤክስተርናላይዝ ብጀኖሳይድ ሰባት ኤርትራውያን መፂኦም ከምዚ ገይሮም ኣምሓሩ ከምዚ ገይሮምና ባዕሎም ተኩሶም ዝገበርዎ ፕሮብለም ኮይኑ እዚ ድማ ኢኮኖሚና ተባላሽዩ ዘሎ እዚ ንጠፍኣሉ ዘለና ትምህርትና ባዕባዕ ኢሉ ዘሎ ንካፋፈለሉ ዘለና ንፀምዮ ዘለና ብኤርትራ ምክንያት እዩ ምክንያቱም ሓኒቓ ሒዛትና እያ ትወደብና ብኢኮኖምን ቀቲላትና ስለዚ ከና ክነምፅኦ ዝበሃል ድማ ኤክስተርናላይዚንግ ይበሃል ካብ ባዕልካ ክተልግሶ ከለካ እቲ ባዕልካ ዝፈጥሮ ፀገማት ግን ተገልቢጡ ናብ ባዕሉ ዶ መፅኡ ተመሊኡ መፅኡ ትሪእዎ ኣለኹ ዘቐበሎ ሰብ የለ
beautiful analysis so እነዚህ ሶስት ነገሮች ናቸው I think አሁን ሁሉም ኃይሎች ይወጡ አሰብ ኤርትራ ምናምን እንዲሉ ያደረጋቸው አለ in reality ግን እንደው ባጭሩ ላሳጥረውና እውነት ለመናገር ብልጽግና አሁን ባለው ቁመና እሺ ተዋጋ ቢባል ከኤርትራ ጋር ይዋጋል 3-4 ግንባር የመክፈት አቅም አለው አማራ ክልልን ማረጋጋት ተስኖት ኦሮሚያ ክልልን 5 ዓመት ነው 6 ዓመት ሙሉ ማረጋጋት ተስኖት ከአዲስ አበባ 100 ኪሎ ሜትር የሚገኘው ፍቺ አካባቢ ወይም ገብረ ጉራቻ አካባቢ ሰው እየታገተ በየጊዜው እየታወሰደ ያንን እንኳን መቆጣጠር ያቃተው መንግስት አሁን ሌላ አዲስ ግንባር መክፈት ይችላል ወይ እንደው እኔ እኮ በጣም ነው የሚገርመኝ ይሄን የሚሉ ሰዎች እቺን እንኳን እንዴት ማገናዘብ የማይችል መንግስት አቅም ቢኖረው ፋኖ እንደምሰሶ አማራ ክልል ይቆጣጠር ነበር አቅም ቢኖረው ሸኔ እንደምሰሶ አማራ ክልል ማነው ኦሮሚያን ይቆጣጠር ነበር ይሄን ማድረግ ያልቻለ ቲፒኤልኤፍን አሸንፎ ክልሉ መቆጣጠር ያልቻለ ቲፒኤልኤፍ አርግ ያለውን ነገር እያደረገ ያለ መንግስት ምን አቅም ኖሮት ነው አሁን ከኤርትራ ጋር የሚዋጋው ተዋጋ ሙባረክ ተዋጋ ተባለ ህራይ ግደፎት ኻሊት ለኢኮኖሚ ነው ወጻይ ዝመጽ ጽዕነታት ነው ከባና ዝመጽ ሬዚስተንስ ነው ዓለም ከመገሩ ይሪኦዶ አፍሪካው ከመገሩ ይሪኦዶ እዚ ሁሉ ገዲፍካ ሳንክሽናት ገለመ مسألة كقدم زي خاله مسمحرة كقدم زي خاله تقارو عند عززو ويانا عند عززت عند خفلت توصل دي يتقرب نامنتاي كبزاتو در حجة أنا فلتني حجة كمان كسيسوا مالو نوين تكسيسوا مالو حارس هنا كابدي سبا السي تخصص بجينوسايد بسساسة ما تخصصوا مالو دبرتين تخصصوا جيت هاتشو تخصصوا እቲ ፕሬዚደንት ህዝብ ወደ ወረደ ተኸሲሱ ካልኦ ጀነራላት በዓለም አብዙ ሁለታት እዚ ባሉ ጌታቸው ረዳ ተኸሲሱሎ ጌታቸው አሰፋ ተኸሲሱሎ ደቀረ ከጻልኩም ተኸታተሉ አከምታ አይነት ኩነታት አዲስ አበባ ሆን ካንዳ ከሰስካ ባንዲራ ለኢትዮጵያ ትግራይ ዘይለ አውሮቦ ዘይለ ደቀረ ኩሉን الناس ባንዲራ ሂጁስኒ ኩዋጋ ተዋጋ በልሕራይ ተዝባር ስም ተዋጋ كميتي كيلومتر وصل أديس أبابا كزوار سخن سماي سلازي دكير إذا كله حسوتي قل رسحي لا مجرش بتعمل رسحي يا أبي بخمسة عينات كتالا نحوارو خمسة عينات نكساك قبرهم نحنتي نفسوتم سمات كتفهم كتفوا كم زلوا فلت أنا فانو يا دكير أنا فانو يبهلنا زمت يمتص تحراي كم يجينا ديلكم نقول أنا قيد زن إكسبيرينس مش فانو فتحي زلو كارسس لزخونه أنا ود أورومو ثم أورومو زقال سو زلو تقراوي كبر كذا يحزن بتاع مخناتهم من أجيرس أجرمنت هاي تسمى معلو مسمى محروز قورو ونقرأ تباتري والله أما قرأوا تيوم اللون حزب تقرأ ويانا زبهالو خلو ولا تم كله بوليتيكيات بوراتو سلازم مسوم ايدنتيفاي كقبر اخلني مسوم كمنن اخلني جين ودفانو يا فتحوا قال سقالو سلو اني فانو ني بهلنا فانو ني اني اورومو تقل مدقف يهولم اثيوبياوي دقافي ني سينجل اريتريان بشاي as a person, as an individual. ስለዚህ ንኺጥራ ስለዚህ ዋናው ኦብጀክቲቭ ሪሊ ለመዋጋት ፍላጎት መኖር ምናልባት አይደለም ዋናው ይሄን ሁሉ የሚያራጉበት ዋናው ምክንያት ውስጣዊ ችግሮቻቸውን ውጫዊ ለማድረግና ወጣቱን ለመመልመል የአማራን ህዝብ ድጋፍ ለማግኘት ነው ብዬ ነው የማስበው መጨረሻ አንድ ፖይንት ግን ለማንሳት እንፈልገው እንደው ግዴለም ብልጽግና ሌላ ኃይል ከሌላ ቦታ ከዱባይ የሚሆን ማነው ከዩናይትድ አረብ ኤሚሬት የሚሆን ወይም ከሌላ ሀገር ኢቨን ከአሜሪካ የሚሆን ድጋፍ አግኝቶ ኤርትራን ወይ ማሰብን ያዘን እንበል በዘላቂነት ተቆጣጥሮ መቆየት ይችላል እኔ እኮ በጣም የሚገርመኝ ነገር ይሄ ነው ወነዚህ መልሱ ከዞዝ خل አቆን بتصوم السكساب زحزو اخونون انت كم تقولوا ኢትዮጵያ መንግስት ድማ ካብቲ ባጫ ባዕምክ ሰብዖ አኻለ ነበር ካወየንቱን ክማር መኻለ حسب كأتي خيل نفس
بفصل بمنم عين اوكي اتي تتبالغ ستيبل دوك نقوريلو كحزود الكدال هذا لو بتكمل له انت تكمل له تريسي تغلا هو كت كوين له دكي قدفونو نحنا كنقورا نخيل بتني فينا بتناتنا حيلن يزولكم سلازي قد من البات حيلنا ونازيهم سلازي فلطو ناتنا نقر اتني عاسب ستراكتر كله سئل من البات حراي يسكي خنود دبنا فينا في الدعوة بهذه نتيجة ترات النجار نعوش اللي حراي عسرت حزازة أنت بعد كمال على السلاخ تبوات ኤርትራውያን ዝም ብለው ያያሉ ወይ ወደ ሽምቅ ውጊያ አይገቡም ወይም ወደ ሌላ መንገድ ውጊያ አይገቡም ወይ እነሱ ውጊያ ቢጀምሩ በሽምቅ በመናም በተራዘመው ውጊያ ኦኬ ልክ 30 ዓመት እንደተዋጉት ቢዋጉ እነሱን የሚደግፍ በርካታ ሀገር አይኖርም ወይ ለምሳሌ አረቦች ኤርትራውያን ተጠው ይሎም ዶ ቱ ለሰብዚ ብላል ነህና ኤርትራውያን ፈልጦ ሓደ ነገር አለ كأتو كم ذيك اللي فلطينا نحن إرتراويان بتمكرنا نردونا قرالو أو عندنا أتو زوات السبيل أتو دما أذليقنا نأتوه ونترمطمو أو تصير كلنا قرار راجي في كم زغيل فلتنا ساتوقين هرايدو قمتوا حراي ولا تسعرنا جلسي زسني بعالم درجة يختلنا للسب يسمع له السب معنا له نحدا شفتها له على هاجر وسيدسي زراف دي بتهب على مبلالو ونزي ادم ما بب حدك من لسان كلو يدغفواچوم ግብጾችን ውሰድ ሱዳኖችን ውሰድ ጅቡቲን ውሰድ ካቶን ጅቡቲ ኢኮኖሚካሊ እንደምትዳከም ስለምታውቅ ጠቅላላ ይሄ የአረብ ሊግ የሚባለው ሀገር በሙሉ ምናልባት ከዩናይትድ አረብ ኤሚሬት ውጭ ያለው በሙሉ የኤርትራን ተዋጊዎች አደራጅቶ መሳሪያ እየሰጠ እንዲዋጉ ያደርግም ሰስተነብል ነው ወይ እስከ መቼ ነው በኃይል ይዘረው ልንቆየው የምንችለው አቅሙ አለን ወይ እነዚህን ሀገሮች መገዳደር ኃይል አለን ወይ ከዛ ውጭ ከአረቡ ውጭ ደግሞ ስታዩ የታብት ሙክታር ድርጅት ታይዝ ብሎኩም ዘሎ ተغላላ ተዓለም ከሕግዞም ይኽእል ኤርትራውያን ዕራብዶ ገለዶ ኩሎም ዕርክነታት ይብላሉ ኮርስ በዓል ቻይና በዓል ራሽያ ፌጅ በዓል ሳውዝ ኮሪያ بتغلال أوروبان أفريقيا يونيون الريخا انت لا أتوبنا مالتي بخمزين كأتو زد اللزول لك أنا ويانا سيدو كوي دقيق بتعمل كويس الحسن قرم كوي تعينت حلاميكم زخونا يزولوكم زولو ان أمريكا ان أوروبا ليلوچم يدغفونا ወይ አሁን ከሩሲያ ጋራ የሚደረገው ዩክሬን የሌላው ሀገር መሬት ወራ ይዛለች አይደለም ወይ እና አውሮፓ እየተዋጉ ያሉ በተመሳሳይ መልኩ ዩክሬን ላይ አፕላይ ያደረጉትን መርህ ኢትዮጵያ ላይ መርህ አፕላይ ያደረጉም ወይ ማን ነው ራሺያ ላይ ያደረጉትን ኢትዮጵያ ላይ ያደረጉም ወይ ማዕቀብ አይጣልም ወይ ኢትዮጵያ ላይ አሁን ባለው የኢኮኖሚ ክራይሲስ ኢትዮጵያ ማዕቀብ ቢጣልባት ትችላለች ወይ ከአረቡ ማዕቀብ ቢጣልባት ከሌላውም ዓለም ማዕቀብ ቢጣልባት ኢኮኖሚካሊ መኖር ትችላለች ወይ አሁን ያለው የኑሮ ውድነት በ10 በ20 እጥፍ ተወረ 10 በጣም ትንሽ ነው በመቶ እጥፍ ምናምን አይጨምረውም ወይ ማህበረሰባችን አሁን ካለበት አስከፊ የኑሮ ውድነት በብዙ እጥፍ ኦኬ የሚጎሳቆልበት ሁኔታ አይፈጠርም ወይ ይሄንን ማሰብ ያስፈልጋል ከመገረም ከሐስቡ በቃ እኮ ሐሚሙ እኮ ይተወዲ ኦሬዲ ካብ ጀመርኩ አብህልህ እኮ አትሄጂ ልክ ከም ዝቆል አይተማህረን ተሞክሮ የብሉን አይንብኒ ታሪክና ፎቶ ሳቢኑ አይርዶኒ ሕጂ ድማ ዝመፀ ይምፃይ ደቀረ ዝመፀ ይምፃይ ምክንያቱም ጠፊኤ ለኹ ኦሬዲ አይገድፉንን እዮም ስለዚ ዝመፀ ይምፃይ ክሳብ ክደይ ክኸይድ ግን ገና ከይጀመሮ ከሎ ተሓምሺሽ ነገር ዝብለኩም ዘሎ ይሄን ግን የሚያስብ የሚፈልጉም አይመስለኝም እንደ ወሬያቸው እንደምናምን ግን ያው እንዳልኩ ማደናገሪያ ስለሆነ ፋሲል ምናልባት ግን የኢትዮጵያ መንግስት ምቹ ነገሮች ይሄኮ የአማራ ህዝብ ብቻ አይደለም እንደ ሀገር የኢትዮጵያ ጥያቄ ሊሆን ይችላል ነገር ግን በዓለም አቀፍ ህግና ስምምነት መሰረት መሪዎች ከፈረሙ ዓለም አቀፍ ስምምነቶች ይጸናሉ ሀገር አይመለከተኝም እነሱ በስተት ነው ጃንሆይ ዝባል ሰብአይ ባዕሎም ተቀተልዎ ከምዝገሩ ስለሰአሎስ رايدوني مو اسرانت شعتن عمد رحب إرترا زنبرس نإرترا دهر حجس نحنا نقبل كم زعين
تمحساو بعلو بتعمي زحزنكاكو كحساكم وصلنا نيرنا تزكالكو ግን ካብ መን ኢኻ ክትከሓስቡ ካብ መን ትከሓስ ደገር ነዚኣ ከጥፋ ደልየ ነዚኣ ከጥፋ ኦኬ ስለዚ ብከምዚ ንውዶ ደገር ናይ ሎም ማዓንቲ ኤኒዌይ እንድሕር ተረዲኩም ኮይኑ ናተይ ቀራርባ ነዚ ነይሩ እዚ ወዲ ዝብሎ እውን ቀፂልኩም ክትሪእዎ ትኽእልኹም ብሓፂሩ ግን የለን ከምዚ ዓይነት ነገር رايدو بعلو ما محارو ريجكت كبر ونقري دهرخنتي عمتات قالي امينو ملوك قلب السوو بس انا فقرك قورو قسلمتي خاص كم زي تكبر زي بعلو كتفعلوا كم دخونا بمرققات نقربكم دكيري نايلو ما انتي باري كيف بزحكم ما بزقدفو بلو نقرات كم تسي لكنا ناتاتهم الراي انا بتعمي بورتات انا نعي بتعمي بورتات كما قالوا مريو وي يلوم دو سنبيدوم دو ولا زود زتصلو دي لو مكسب حجي تصلو تباهيلو لو دكيري كم تصلالون كم قول انه تنتريت كقبل بزي عاد ما كحمشش كم تخونه فولتي محنقو بعلو اتير كنبركم دكيري يا امريكان مثال ان حدا تسالني مسوك تحرقو تدليخا حدا صعدا ات ماكسيمم كولو زخيل حدا نقل تا انت بهالقال تقبلها بدحريك خيدا خير NIGGER أو تكزارو خير بارام لك كون نو خيدا خير نصوتا عقامه لو زتقم إريتراوي مس عركو ولا حنتينا عقامه زبلو عركي عرقتي ديرو نعيون حماسي دولون ولا حنتيس ياسو عقامه يزولو بقى حوي عركي نتحمق دم عقامي خاتم لني لتخخصب لني أتودي أيب لكاني فتوكاي نو كلكم إرتراوي زبلن ما نتسيل عقامي جن حدا إرتراوي شوف نزغون كلهم عقامي زبلن سويلو نزغون تكراوي بقى تحمق إرتراوي دما تحمق إرتراوي تانا يمجانا شاك بلا زخيلنا توم تبهو عقامي هنا دكم صعدة تحمق صعدة ماكسيمم كبلا زخيل مدة تخليد زخل صعدة تعين كالة تبالة هكذا كون نو كخيلة خلنا حدث سلازي إذا ما كبجان نو كخيلة خل أما هنو آتيو مالتيو تانا عسبا شرحة حجيد ما يوم متيوم بزيز صار مالو تبالة دكيرة كهنقيو باقيرو ما كتفي دكيرة إلى بزي سنة بتوكم تخطاتولو لنكنا كمتسي قالن بخمزيتك تسعروا هذا 3-4 بروجرامات نعي الستات تقامي سلازقونا يمودكيرة شو لها كومنت تلكم أبزي قبروا رايلو تخيلكم أكافروا تزيخالكم دما سؤالكم تخيفوا تخيلكم لايك تزيخونا دما سؤالكم تخيفوا دكيرة شو أنا سرحيت راح يسرح Thank you.